ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦች እንዴት አላችሁ? ሰላም ነው? እንዴት ናችሁ? ዛካበሻ ተመልሼ መጥቻለሁ። ዛሬ እንግዲህ በአሪፍ ርዕስና በጣም ብዙ ሰዎችን የሚረዳ የሆነ ርዕስ ነው ይዤላችሁ የመጣሁት። እንግዲህ ፌስቡክ ሞኔታይዜሽን ነው። እንግዲህ ጋይ ሰሞኑን አንድ አዳዲስ ነገሮች በፌስቡክ ሞኔታይዜሽን ዙሪያ ጀምሬያለሁ። ቢኮዝ ጋይስ ፌስቡክ በጣም ብዙ ማለት ነው በጣም ብዙ ብር እየከፈለ ያለበት ሁኔታ ነው ያለው። $300 $400 $200 ምናምን እንደዚህ አይነት ዶላሮችን ከፌስቡክ በቀላሉ ማግኘት ይቻላል። በብር ደረጃ እንግዲህ 40 50 60 ሺህ ብር ማለት ነው በቀላሉ ከፌስቡክ ፖስት ማግኘት ይቻላል። ይሄ እኔ ያው የማደርገውን ነገር ነው እና አሁን ብዙ ሰዎች ደግሞ በዚህ ዙሪያ ኢንትረስት ስላላቸው እኔ ደግሞ በጣም ማገዝ ፈልጋለሁ። ቀላል ስለሆነና ብዙ ሰዎች ግን በጣም ስለሚሸወዱበት ማለት ነው። ብዙ ዩቲዩበሮች ስለ ፌስቡክ ሞኔታይዜሽን በዩቲዩብ ላይ ሰርተዋል። ግን ጋይስ ዲቴይል እና ሚስጥሩን ምናምን እንዴት የሚለውን ነገር ግን አይሰሩም። ጀስት ኢንፎርሜሽኑን ነው የሚሰጡት ማለት ነው። ለማንኛውም እኔ በደንብ እያብራራሁ አሳያችኋለሁ። እንዲሁም ደግሞ ቴሌግራም ግሩፕ ትላንትና ክሬት አድርጋለሁ። ብዙ ልጆች እየገቡ ነው። እዛ ላይ ደግሞ እንዴት አድርጋችሁ ፎር ኤግዛምፕል ውጭ ሀገራት ላይ አረብ ሀገራት ላይ ያላችሁ ልጆች ሞኔታይዝድ ማድረግ ትችላላችሁ። በጣም በቀላሉ ባይዘው እንዴት አድርጋችሁ ቶሎ ፎሎወር እንደምታገኙ ቪው እንደምታገኙ እነዚህ ሪስትሪክሽኖችን ኮፒራይቶችን እንዴት ማስወገድ እንደምትችሉ እያንዳንዱን ስቴፕ ባይ ስቴፕ በግሩፕ ቴሌግራም ላይ አሳያችኋለሁ። ኦልሬዲ ግሩፑ ተመስርቷል፣ ብዙ ሰዎች የገቡበት ነው። ከዛ ውጭ ኢትዮጵያ ለምትገኙ ደግሞ ኢትዮጵያ ውስጥ ሞኔታይዜሽን አልተፈቀደም እስካሁን። ፌስቡክ ግን ሞኔታይዝድ ማድረግ ግን በብዙ አይነት መንገዶች ይቻላል። እኔም የምገኘው ኢትዮጵያ ውስጥ ነው። ፌስቡኬ ሞኔታይዝድ ሆኗል፣ በደንብ ገንዘብ እየሰራ ነው። ስለዚህ ጋይስ እነዚህን እንዴት እንደምታደርጉ ሁሉን ጨምሮ ፎሎወርስ በጣም በቀላሉ ቶሎ የምታሳድጉባቸው ቪዎች ፌስቡክ ላይ በጣም ብዙ ሺህ ቪው ነው የሚገኘው። እያንዳንዱን ስቴፕ ባይ ስቴፕ ቴሌግራም ግሩፕ ላይ በቅርበት ከእናንተ ጋር እየጠየቃችሁ እኔ ደግሞ ማቆን እየነገርኳችሁ እናንተ የምታውቁትን እንደዚህ ያደረግን እንድንማማርበት ሚል ግሩፕ ተመስርቷል። እዛ ግሩፕ ውስጥ ጆይን አድርጉ። አይ ሆፕ ኮሜንት ላይ ማስቀመጥ ይቻላል መሰለኝ፣ አስቀምጠዋለሁ እዚህ ዩቲዩብ ላይ ጋይስ ሰብሰብ ትላላችሁ ማለት ነው። ፌስቡክ ሞኔታይዜሽን እንግዲህ የምንወያይበት ርዕስ ይሆናል። ዛካበሻ ነው ይሄ ቻናል። ለእኔ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ፕሊስ ጋይስ። የቆየ ቻናል ነው፣ እኔንም ሰፖርት አድርጉኝ። ዩቲዩብ ቻናል ትንሽ ቪው ሞቷል። ቢኮዝ የድሮ ቻናል ነው ጋይስ፣ 6-7 ዓመት በፊት ረጅም ጊዜው ነው። እስቲ ሰፖርት አድርጉ፣ ኮሜንት አድርጉ፣ ላይክ ስፔሻሊ ላይክ አድርጉ ጋይስ። ወደ ጉዳይ ይገባለሁ። እንግዲህ ፌስቡክ እንደሚታወቀው ይከፍላል። አሁን ከምነግራችሁ ውጪ ቀጥታ ወደ ደግሞ በስክሪን ደግሞ እያሳየሁ በስክሪን እየሰራሁ ደግሞ ቀጣይ የሆነ 3-4 ቪዲዮዎች 3-4 ደቂቃ እየሰራሁ አሳያችኋለሁ ስክሪን ላይ ማለት ነው። አሁን ጀስት ከምነግራችሁ የድምፅ ኢንፎርሜሽን ውጪ ማለት ነው። ፌስቡክ የሚከፍለው ያው እንግዲህ ኮንተንት ሞኔታይዜሽን ነው። ለኢትዮጵያውያን የሚሆነው ኮንተንት ሞኔታይዜሽን ነው። ከዛ ውጪ ስታር ኮንተንት ሞኔታይዜሽን ማለት ጋይስ በፎቶ ነው እና በቪዲዮ እንዲሁም ደግሞ ስቶሪ በምታደርጉት ማለት ነው። ፌስቡካችሁ ላይ ስቶሪ በምታደርጉት የምትለቋቸው ቪዲዮዎች እና ፎቶዎች በጣም ብዙ ብር ነው የሚከፍለው ፌስቡክ። ኮንተንት ሞኔታይዜሽን ይባላል ይሄ በአጠቃላይ ሲስተሙ ማለት ነው። ከዛ ውጪ ደግሞ ስታር የሚባል የሞኔታይዜሽን ፕሮግራም አለው። ስታር ማለት ልክ እንደ ቲክቶክ ላይ ጊፍት እንደሚሰጠው አበባ፣ አንበሳ ምናምን እንደሚሰጠው አይነት አሰራር ነው ስታር የሚለው ሞኔታይዜሽን ማለት ነው። እና ሰዎች ፈቅደው በምትለቁት ፖስት ፎቶም ሆነ ቪዲዮ እዛ ላይ ስታር የሚባል አለ ይለቁላችኋል። ዋጋቸው እንደየ አገራቱ እና ሁኔታው ይለያያል። $2 $3 ምናምን ይጀምራሉ ስታሮች ማለት ነው። ስለዚህ ሰዎች ፈቅደው ሲሰጧችሁ ነው ስታር ማለት ነው። ከዛ ውጪ ግን ሰብስክሪፕሽን የሚባል አለ። ሰብስክሪፕሽን ማለት የፔጃችሁን ወይንም የፕሮፌሽናል ፌስቡክ ፔጃችሁን ሰብስክራይብ ያደርጋሉ። መንዝሊ በወር ማለት በወር የሚከፈል ነው። ለምሳሌ $10 $5 ሊጀምር ይችላል። አንድ ሰው የእናንተን
የፌስቡክ ፔጅ ሰብስክራይብ አረገ ማለት በየወሩ $5 $10 እያደገ ይወጣል እንደ ሰውየው አቅም በየወሩ ይከፍላል ለዛ ፔጅ ማለት ለዛ ሰብስክራይብ ስላደረገ ለዛ እንዲከፍል ማለት ነው። እንደዚህ አይነት አሰራር አለው። ከዛ ውጪ ብዙ ለኛ የማይሆኑ ናቸው እንጂ ተጨማሪ ስቶር ፍሮንት የሚባል ፕሮግራም አለው። ከዛ ፓርትነርሺፕ አድስ እነዚህ ትንሽ ለኛ ሊሆኑ ለኛ ኮምፎርታብል አይደሉም፣ ለኛ አመቺ አይደሉም። ለኛ የሚሆነው በጣም ወሳኙ ምንድነው ኮንተንት ሞኔታይዜሽን ነው። በኮንተንት ሞኔታይዜሽን እንዳልኳችሁ በቪዲዮ በፎቶና ስቶሪ በምትለቋቸው በቪው ማለት ነው። እነሱ ባዩ ሰዓት ቪው አድሰንስ ምናምን ፌስቡክ ያስገባል፣ በሱ ክፍያ ይሰጣችኋል ማለት ነው። ይሄ ነው የፌስቡክ አሰራር ማለት ነው። ለማንኛውም ጋይስ ይሄ ነው ያለው ነገር። ቪዲዮ ሊበዛብኝ ስለሚችል ቀጥታ ወደ ስክሪን እገባለሁ። ባልኳችሁ መሰረት እኔ በጣም 20 ሰው ሞኔታይዝድ አድርገን ግሩፑ ላይ ቴሌግራም ላይ አንድ 20 ሰው ምናምን ሞኔታይዝድ አድርገው ፌስቡክ ላይ ሜክ ገንዘብ መስራት ከቻሉ ለኔ ይበቃኛል ማለት ነው። በቃ ይበቃኛል። አትሊስት እኔ የማውቀውን ነገር ለሰዎች ደግሞ ሼር አድርጌ ልቀጥል ብዬ ነው። ፌስቡክ ላይ ፌስቡክ ፕሮፋይል ከሆነ ፌስቡክ ፕሮፋይላችሁ ፕሮፋይል አይሰራም። ፕሮፋይላችሁን ግን ወደ ፕሮፌሽናል መቀየር ትችላላችሁ። ወደ ፕሮፌሽናል ትቀይራታላችሁ። ግን ከመቀየራችሁ በፊት ጋይስ እዛው ፔጅ ክሬት ታደርጉበታላችሁ። ቢፎር ማለት ነው። አሳያችኋለሁ። ከፕሮፋይሉ ወደ ፔጅ ከመቀየሩ በፊት ፔጅ ትሰሩበታላችሁ። ሁለት ኦፕሽን ይኖራችኋል ማለት ነው። መጨረሻ ላይ ስትቀይሩት ራሱ ፕሮፋይላችሁ ወደ ፕሮፌሽናል ሲቀየር ሜክ ያደርጋል ገንዘብ። እንደገና የሰራችኋት ፔጅም መስራት ትችላለች ማለት ነው ገንዘብ። ይሄ ነው ያለው ኦፕሽን። አሁን ቀጥታ ወደ ስክሪን ወስዳችኋለሁ። እኔ እየሰራው አንዳንድ ነገሮችን ሃይላይት አሳያችኋለሁ። ወደ ግሩፕ መምጣታችሁን ግን እንዳትረሱ። ዋናው ሴክሬት ያለው እዛ ላይ ነው። እንዴት እንደሆኑ ነገሮችን ላሳያችሁ የምችለው እዛ ላይ ነው። ገባችሁ ጋይስ? አንዳንድ ወጣ ያሉም ነገሮች ስላሉበት ትሪኮች ስላሉበት እዚህ ዩቲዩብ ላይ ላሳያችሁ አልችልም። ይመቻችሁ።